ሰላም 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 ጤና ይስጥልኝ እንደምን ከረማችሁ እንደምን ሰነበታችሁ ውዴ ፕሮግራሚ ተከታታዮች ሰላማችሁ ብዝት ይበልልኝ በያላችሁበት የዓለም ዳርቻ በስደት ያላችሁት ወንድሞቼም ሁላችሁም አጋጣሚ ቻናሌ ተበላሽቶ ስለነበረ በሌላ ቻናል ያው መጥቻለሁ። ያው ላይክ ሼር ሰብስክራይብ ያደረጋችሁ እንድታበረታቱኝ ሙስሊሞች በአላህ ክርስቲያኖች ደግሞ በድንግል ማርያም ልጅ ስም እየለመንኳችሁ ቻናሌን እንድታግዙኝ እና እንድታበረታቱኝ እንድትደግፉኝ ከጎኔ እንድትሆኑና እንደ በፊቱ ወደ ስራዬ ተመልሼ ስራዬን እንድሰራ ከጎኔ እንድትቆሙ በአክብሮት እጠይቃለሁ። እህት ወንድሞቼ፣ ውድ ሀገሬ ልጆች፣ ኢትዮጵያውያን እና ኤርትራውያን፣ ሙስሊም ክርስቲያን ሁላችሁም ቤተሰቦቼ፣ ወገኖቼ፣ ጓደኞቼ፣ የስደት ስንቆቼ ሁላችሁ ከጎኔ ሆናችሁ ያለውን ነገር እንድታግዙኝ እንድታበረታቱኝ እንድትደግፉኝ የዩቲዩብ ቻናሌን እንደነበረበት እንድትመልሱልኝ በአክብሮት እጠይቃችኋለሁ። ተመልሼ ስለመጣሁ ስለምንገናኝ አብረን ስለምንሰራ ስለምንደጋገፍ ስለምንረዳዳ ኢትዮጵያዊነት መተዛዘን መተሳሰብ መዋደድ መፋቀር በቃ በችግር መደራረስ ልማዳችን ስለሆነ ተመልሼ ስለመጣሁ እኔም በጣም ደስ ብሎኛል። ያው ብዙ ነገሮች ፈተና ቢኖራቸውም እግዚአብሔር ግን ለብዙ ነገሮች መልስ ስላለው ክብር ምስጋና ለድንግል ማርያም ልጅ ተመልሼ መጥቻለሁ። ያኛው ቢበላሽም ሳይሆን ቢቀርም ያኛው በአዲስ ፕሮግራም በአዲስ ቻናል መጥቻለሁ። በአክብሮት በፍቅር በመተሳሰብ በመተዛዘን በመደጋገፍ እንደ ድሮ እንድንረዳዳ ስል በአክብሮት እጠይቃችኋለሁ እና ሳላመሰግናችሁም አላልፍ። ውድ የሀገሬ ልጆች ኢትዮጵያውያኖች፣ ኤርትራውያኖች፣ መላው ዓለም ላይ የምትኖሩ ውድ ጓደኞቼ በሙሉ ሳላመሰግናችሁ አላልፍም። በዚህ አጋጣሚ ስማችሁን ጠርቼ ባልዘልቅም ብችል የተወሰኑትን ብጠራ ደስ ይለኛል። በየቻናላችሁ ላይ እየሄድን በምንደጋገፍበት በምንረዳዳበት በምንደማመርበት ቦታ ውርሼት ጠፋች፣ ውርሼት ሄዳ ነው፣ ውርሽ ምን ሆና ነው እያላችሁ የምትጠይቁኝ እውነት የምትአበረታቱኝ የምትደግፉኝ ከጎኔ ያላችሁ እነዚህ ራያ እነዚህ ዘኢትዮጵያ እነ ዳጊ እነ አልሚ እነ ሀንቹ እነ ሰማ ሁላችሁም ብቻ ከብዙዋኑ እነ ሰኒያ እነ ዘይነብ ሁሴን ሁላችሁንም ሳልናገር አላልፍም። አሁንም ከጎኔ ሆናችሁ እነ ፊርዶስ ብቻ ይሄ ነው ብዬ መናገር አልችልም። በቃ ማለት በጣም ብዙ ጓደኞች ስላሉኝ ማለት ነው። ከሌ ተከሌ ብዬ ጠርቼ በቃ ስለማልችለው ማለት ነው። ያው አጋጣሚ ፊቴ ላይ የመጣችሁትን በጣም በቅርበት የምንቀራረብ የምንደጋገፈውን ነው ስማችሁን የጠራሁት። ያልጠራኋችሁ ደግሞ በአክብሮት ይቅርታ ጠይቃለሁ። ሁላችሁም ከጎኔ ስላላችሁ በዚህ አጋጣሚ በጣም ረድቶኝና ይሄን ቻናል አስተካክዬ በአዲስ መልክ ያኛው በጣም በቃ ቋጥረውና ስርስር ያለ ቻናል ስለነበረ አግዞኝ ደግፎኝ ለዚህ ያበቃኝ ውድ ወንድሜን ሙለርን ዩቲዩበር ሙለርን ሳላደንቀው አላልፍም። ጽግዬን ሁላችሁንም ብቻ እከሌ ተከሌ አልልም። ከጎኔ ሆናችሁ ስላገዛችሁኝ ስለደገፋችሁኝ ስላበረታታችሁኝ አይዞሽ በቃ ከዛ በበለጠ ነው የምትሰሪው ብላችሁ ከጎኔ ሆናችሁ እዚህ ስላደረሳችሁኝ በእውነት ከልቤ በድንግል ማርያም ስም በአላህ ስም ሳላመሰግናችሁ አላልፍም። የሀገሬ ልጆች ኢትዮጵያውያን እነ ሚሊ ሁላችሁም ብቻ እኔ እንጃ በቃ እኔ ከሌ ተከሌ ብዬ አልዘልቅም። ወይም በወረቀት መዝግቤ ሁላችሁንም ስማችሁን እነ አቤ እነ ማህዬ ሁላችሁም በቃ እኔ እንጃ አላውቅም እከሌ ተከሌ ብዬ ጠርቼ አልገልጽም። በቃ እና በጣም ያልጠራኋችሁም ቅር እንዳይላችሁ በአክብሮት ሳላደንቃችሁ ሳላመሰግናችሁ አላልፍም። በእውነት ከሁሉ በላይ ደግሞ በቃ ከእግዚአብሔር በታች ሆኖ ላገዘኝ ለደገፈኝ ለሙለር በቃ እኔ እንጃ ቃላት ያጥረኛል። በእውነት በጣም ነው ቃላት የሚያጥረኝ። በጣም ከልቤ ነው የማመሰግነው ወንድሜ በቻናሌ ስም ማለት ነው። ያኛው ቻናሌ ስርስር ብሎ ቋጠሮ በዝቶበት ሲጀመርም በሌላ ሰው ስለነበረ ብዙ ውጣ ውረድ ስለነበረው በቃ ተይው ይሄ ነገር አያዋጣሽም እና በቃ በሌላ ከፍተሽ እናግዝሻለን ከጎንሽ ቆመን እና እንረዳሻለን። በቃ ባለን አቅም የሆነ እንትን ከፍተን
ግሩፕ ፈጥረን ረድተንሽ የሆነ ነገር ላይ ትደርሳላችሁ ትደርሻለሽ ብለው ከጎኔ ስላሉ ቃልዬ፣ አሁንም ያችኛዋ ቃልዬ ትንሿ ቃልዬ ትልቋ ነጹቤ፣ ሁላችሁም ብቻ ሳልናገር የማላልፋችሁ ጓደኞቼ ሁላ ስማችሁን ያልጠራሁት ሁላ ቅር እንዳይላችሁና በዚህ አጋጣሚ ሳላመሰግናችሁ አላልፍም። ያው በአዲስ ቻናል መጥቻለሁ። ቪዲዮዬን አይታችሁ አበረታታችሁኝ፣ አግዛችሁኝ፣ ደግፋችሁኝ ያው እንደነበረበት መልሳችሁ ከጎኔ እንድትቆሙ ስል በአክብሮት ጠይቃችኋለሁ። በቃ ከጎኔም ስላላችሁም ስለምትኖሩም በእግዚአብሔር ስም በእውነት በድንግል ማርያም ልጅ ስም አመሰግናለሁ። ሙስሊሞችን በአላህ ስም ውድ የሀገሬ ልጆች ኢትዮጵያውያንና ኤርትራውያን ከልቤ ሳላመሰግናችሁ ሳላደንቃችሁ በቃ ከጎኔ ስላላችሁ ስለምትደግፉኝ ስለምታበረታቱኝ በኢሞ በቴሌግራም በዋትሳፕ አይዞሽ ምንም ችግር የለውም ከዚህ የበለጠ ይበላሻል እና አይዞሽ ከዚህ በበለጠ ሁኔታ ታስተካክያለሽ ብላችሁ እያበረታታችሁኝ እየደገፋችሁኝ ስላላችሁ ውድ እህት ወንድሞቼ በእውነት ከልቤ ሳላመሰግናችሁ አላልፍም። ያው ቪዲዮዬን እያያችሁ ሰዓቱንም ሰብስክራይቡንም ደግፋችሁኝ ትልቅ ደረጃና ትልቅ ቦታ አድርሳችሁኝ ነገ እንደ ትምህርት ለአንዳንድ እህቶቼ የምናገረው ነገር ሊኖር ይችላል። በእውነት በጣም ነው የምወዳችሁ፣ ማከብራችሁ፣ ማመሰግናችሁ። የእናንተው ሸቃሊት ውርሽ ነች። ተከታተሉኝ፣ ደግፉኝ፣ አግዙኝ፣ አበረታቱኝ። በእውነት እህት ወንድሞቼ ለእናንተ ቃላት የለኝም። ከልቤ ነው የማመሰግናችሁ። ወላዲተ አምላክ በሩሯ በጭንቃ ማላጇ በድንግል ማርያም ልጅ ስም ሳላመሰግናችሁ አላልፍም። በድጋሜ ሙስሊሞችን ደግሞ አላህ ይረዝቃችሁ፣ በርዝቁ ያስባችሁ፣ በቸርነቱ ያስባችሁ። አደራችሁን የእናንተው ውርሽ ነኝ።